ሰላም ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ ደግሞ የብሮኮሊ ሰላጣ በሁለት አይነት አድርገን የምንሰራው በጣም ቆንጆ ነው። በጣም ነው የሚጣፍጠው። እስከመጨረሻ አብራችሁ ይቆዩ። አሁን ወደ አሰራሩ እንሂድ። እሺ፣ በመጀመሪያ እንደምታዩት ብሮኮሊ አዘጋጅቻለሁ። አነስ ያሉ 3 ፍሬ ማለት ነው። ከዛ ቆራርጬ አዘጋጀዋለሁ። ከዛ ጫፍጫፉን ከቆረጥኩለት በኋላ እንደዚህ ቆራርጬ አዘጋጀዋለሁ። አነስ ያሉ ናቸው። እሺ ብሮኮሊያችንን እንደዚህ ቆራርጠን ካዘጋጀን በኋላ እዛው ውሃ አዘጋጅቻለሁ። ውሃ ላይ ጨምሬ አጥበዋለሁ ማለት ነው። እና ያው ደጋግመን እናጥበዋለን። አትክልት ያው እንደምታውቁት ያው ትላትል ምናምን ስለማይጠፋው ለሰላጣም ስለሆነ ስለማይበስል ብዙ ማለት ነው። ቆንጆ አድርገን ደጋግመን እናጥባለን ማለት ነው። በመቀጠል መጥበሻዬ ላይ ውሃ አጥጃለሁ። ጨው ተወሰነ ጨምራለሁ። ከዛ አጥቤ ያዘጋጀሁትን ብሮኮሊ ጨምራለሁ። ትንሽ ነው፣ 1 ደቂቃ የሚሆን ፈላም አድርገው፣ ከዛ በላይ አላበስለውም ማለት ነው። እሺ እንደምታዩት ለ1 ደቂቃ ያክል ገንፈል አድርጌዋለሁ። እኔ በቃዋል አጠነፍፈዋለሁ። በመቀጠል ኩከምበር ወይም ኪያር አዘጋጅቻለሁ። ኪያሩንም እከትፈዋለሁ። እኔ እንደዚህ ሲሆን ደስ ስለሚለኝ ነው። እናንተ ደቀቅ አድርጋችሁ መክተፍ ትችላላችሁ ከፈለጋችሁ ማለት ነው። ከዛ ኩከምበሩን ከከተፍኩ በኋላ ጎድጓዳ ሳህን አዘጋጅቻለሁ። እሱ ላይ ጨምራለሁ። በመቀጠል 2 ቲማቲም መካከለኛ የሆነና ቀይ ይመስላል፣ ግን እንደምታዩት ጥብቅ ያለ ነው። እንደዚህ ሲሆን ነው ደስ የሚለኝ። ከዛ እንከትፋለን ማለት ነው። ዛሬ እንግዲህ በጣም በቀላል ቪዲዮ ነው የመጣሁት፣ ግን ያው ለማስታወስ ያክል ነው። አንዳንዴ ስናየው ያው የመስራት ሐሳባችን ይመጣል። ለዛም ነው የመጣሁት ማለት ነው። ከዛ ቲማቲሙንም እንደዛው ጎረድ አድርጌ ከትፈዋለሁ። ቲማቲማችንንም እንደዛው ጎድጓዳ ሳህናችን ላይ እንጨምራለን። በመቀጠል አንድ ትንሽ ተለቅ ያለ ካሮት አዘጋጅቻለሁ። ካሮቱን በካሮት መፈቅፈቂያው ተፈቀፍቀዋለሁ። ከፈለግንም ጎረድ አድርገን ከትፈን ከብሮኮሊው ጋር ገንፈል ማድረግ እንችላለን። እሺ ካሮታችንን እንደዚህ ከፈቀፈቀን በኋላ ከዛ ካሮታችንንም እንደዛው በጎን እናደርጋለን። በመቀጠል ቃሪያ 1 ቃሪያ አዘጋጅቻለሁ። እሱንም ፍሬውን አወጣዋለሁ። እናንተ እንዲያቃጥል ከፈለጋችሁ ፍሬውን መጨመር ትችላላችሁ። ቃሪያውንም እንደዚህ ጎረድ አድርጌ ከትፈዋለሁ። ቃሪያውንም እንደዛው በጎን ጨምራለሁ። በመቀጠል ነጭ ሽንኩርት አዘጋጅቻለሁ እና እኔ ፈቅፍቄ ነው የምጨምረው። እናንተ ከተፍ አድርጋችሁም ጨመር ትችላላችሁ። እኔ እንደዚህ ሲሆን ደስ ስለሚለኝ ነው። በጣም ቆንጆ ነው እንደዚህ ሲሆን ማለት ነው። የነጭ ሽንኩርቱን ጥቅምም ቃናውም ያው እንደ ጁስ ሆኖ ስለሚገባ እኔ እንደዚህ አድርጌ ነው የምጨምረው ማለት ነው። ከዛ እሺ ሽንኩርቱን እንደዚህ ያው ፈቅፍቄ አዘጋጅቼዋለሁ። ከዛ እሱን ሳህናችን ላይ እናደርጋለን። በመቀጠል አንድ ተለቅ ያለ ቀይ ሽንኩርት አዘጋጅቻለሁ። እሱንም እንከትፋለን ማለት ነው። ሽሬ አድርጌ ከትፈዋለሁ። ሽንኩርቱ እንግዲህ በዛ ያለ ነው የማደርገው ነው። በጣም ቆንጆ ነው ቀይ ሽንኩርት ለጤና እንደምታውቁት ማለት ነው። ከዛ ቀይ ሽንኩርታችንን እንደዚህ ከከተፍን በኋላ ያው ትንሽ እንደዚህ እንዲለያይ እናደርጋለን እና በቀይ ሽንኩርት በቲማቲም ምናምን የሚሰራ የጉንፋን ቆንጆ ፍቱን አለ። ለኔ ይረዳኝ በቅርቡ ይዤላችሁ እመጣለሁ።
እስኪ የምትፈልጉት ከሆነ ኮሜንት ላይ አስቀምጡልኝ። በጣም ፍቱን የሆነ ማለት ነው። ገና ሲይዛችሁ ራሱ ብትመገቡት ወዲያውኑ ሳይይዛችሁ የሚያስቀር ማለት ነው። በጣም በጣም ቆንጆ ለኔ ተጠቀመኝን ይዤላችሁ እመጣለሁ እንግዲህ ለማታውቁት ሰዎች ማለት ነው። ከዛ ቀይ ሽንኩርታችንንም እንደዛው ሳህናችን ላይ እናደርጋለን። ብሮኮሊያችንም ቆንጆ ሆኖ ተንጠፍጥፎልናል። እንጨምረዋለን። በመቀጠል ለሰላጣችን ድሬሲንግ እንሰራለታለን። እርጎ ጨምራለሁ እና አንድ ሎሚ አዘጋጅቻለሁ። ከዛ ሎሚያችንን ጨምቀን እንጨምራለን። አቸቶም ትንሽ ጨምራለሁ እና የወይራ ዘይት ትንሽ ጨምራለሁ እና ጨውም ያው እንደ ፍላጎታችን እንጨምራለን። ከዛም በዋነኝነት የማይቀረው ቁንዶ በርበሬ ጨምራለሁ። ከዛም እናዋህዳለን ማለት ነው። በመቀጠል አትክልቶቻችንን እናቀላቅላለን። እንደዚህ ሁሉም ከተቀላቀለልኝ በኋላ እርጎ የማይፈልግ ሰው ስላለ እቀንሳለሁ ማለት ነው። ያው ሰው እንደ ፍላጎቱ እንዲመገብ እሺ። አሁን የሚያስፈልገኝን ያክል ቀንሻለሁ። በመቀጠል ለዚህኛው ቀንሼ ላዘጋጀሁት ሎሚውን ጨምቄ አዘጋጀዋለሁ እና ጨውም ያው እንደ ፍላጎታችን ትንሽ እንጨምራለን እና ቁንዶ በርበሬ አቸቶም ትንሽ ከዛ ያው እሱንም እናዋሃዳለን። ኦሊቭ ኦይልም ጨምሬበታለሁ ቪዲዮ ላይ ስላልገባልኝ ነው። ከዛ እዚህኛው ላይ ጨምራለሁ ማለት ነው ድሬሲንግ። ያው የሰው ፍላጎት ስለሚለያይ በየቤቱ ማለት ነው። እርጎ የማትፈልጉ ሰዎችም በዚህ መልኩ አድርጋችሁ መጠቀም ትችላላችሁ ለማለት ያክል ነው። ከዛ እንደዚህ ካቀላቀልኩት በኋላ ከዛም እንደዚህ እርጎ ጨምረን ያዘጋጀነውን ድሬሲንጋችንንም እንደዛው እናቀላቅላለን ማለት ነው። ያው አዲስ ነገር ባይሆንም እንደነገርኳችሁ ለማስታወስ ያክል ነው እና ደግሞ ስራ በየቤቱ ይለያያል። ስለዚህ በዚህ መልኩ ብትሞክሩት ለማለት ያክል ነው። ከዛም ያው እንደዚህ እርጎችንን ከጨመርን በኋላ እናቀላቅለዋለን ማለት ነው። እና ውድ ቤተሰቦቼ ስለምትሰጡኝ አስተያየት፣ ስለምትደግፉኝ፣ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። እናዋህደዋለን። እናም እንደሁሌም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁ። በመቀጠል ሳህናችን ላይ እንቀንሳለን እና ይሄንን እንዲሁም መመገብ እንችላለን። እራት ራሱን የቻለ እራት ቁርስም ልናደርገው እንችላለን። ክብደታችንን ለማመጣጠን ከእንጀራ ከወጥም ራቅ ማለት ስንፈልግም ለጤንነታችንም በጣም በጣም አስፈላጊም ስለሆነ ያው ሁላችሁም ታውቁታላችሁ። እኔ ለነግራችሁ ሳይሆን ለማስታወስ ያክል ነው። እንደዚህ ቀንሰን በዳቦ በእንጀራ ከሌላ ከወጥ ጋር ማቀላቅለንም መመገብ እንችላለን ማለት ነው። እናም እንደዚሁም በባዶውም መመገብ እንችላለን ማለት ነው። እናም ከዚህ እንጨምርበታለን ከስር ካለው ከሶሳችን ማለት ነው ከድሬሲንጋችን። እና ምርጎም ለማይፈልግ ሰው እንደዚሁም አድርጋችሁ መመገብ እንችላለን ማለት ነው። እና እኔ ለራት ነው ያዘጋጀሁት። እናንተ ከፈለጋችሁ ለቁርስም ለምሳም ከሌላ ከወጥ ጋርም ከእንጀራም ጋር አቀላቅለን ብንመገበው በጣም ነው የሚጣፍጠው። በጣም ቆንጆ ነው። እንግዲህ ዛሬ ቪዲዮ ይሄንን ይመስላል። እንደምትወዱት ተስፋ አደርጋለሁ። በመቀጠል ከላይ ሰሊጥ ጨምርበታለሁ። ለውበቱ ቆንጆ ነው። ስትመገቡትም በጣም ይጣፍጣል።
እናም እርጎም የማትፈልጉ ሰዎች በዚህ መልኩ አድርጋችሁ መመገብ ትችላላችሁ ማለት ነው። እኔ ለእራት በዚህ መልኩ አዘጋጅቼዋለሁ። እንደምትወዱት ተስፋ አደርጋለሁ። እንደ ሁሌም ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው።